ብርሃን የሱባ ሚዲያ ነው። ያው እንደተለመደው የንጽጽር ቪዲዮዎችን ይዘንላችሁ መጥተናል እና ቪዲዮዎቹ ሁለት ቪዲዮዎች ናቸው ይዘንላችሁ የመጣው ነው። ማለትም ሁለት ሀሳቦችን ነው ያነጻጸርን ቪዲዮ የሰራነው ዛሬም እንደተለመደው እንደሌላ ጊዜው ማለት ነው። እና ሁለቱ ምንድን ናቸው? ሁለት ስልክ አይነቶች ናቸው ሁለቱም። አንደኛው ሳምሰንግ አልትራ 26 ይባላል። አንደኛው ደግሞ አይፎን 17 ይባላል። ሁለቱም ነው የምናወዳድረው እና በምንድነው የምናወዳድረው? መስፈርቶች አሉት የራሱ ስቶሬጃቸውን፣ የካሜራ ጥራታቸውን፣ ኳሊቲውን እነዚህ እናያለን እና አይተን እንመለስ። ወደ ቪዲዮ ልካችኋለሁ። አይፎን 17 ፕሮ ማክስ የሚባለው የኢንቹ ስፋት እና የሳምሰንግ ኤስ 26 አልትራ 6.9 ነው ሁለቱም። እና ሳምሰንግ ጋላክሲ አልትራ ስቶሬጁ እና ራሙ ምን ያክል ነው የሚለውን እንመለከታለን። 12 ጂቢ 256 እና 1 ቴራባይት በዚህ ሁለቱም እኩል ናቸው። 6 ጂቢ ሲሆን የሳምሰንግ ጋላክሲ አልትራ ኤስ 26 እስከ 16 ጂቢ ድረስ አላቸው። አፕል ላይ ደግሞ 12 ጂቢ ነው ሁለቱም አይነት ስልኮች ያላቸው ማለት ነው። እንደገና ደግሞ ኦፕሬቲንግ ሲስተማቸው አንድሮይድ ሲሆን የሳምሰንግ ጋላክሲው አንድሮይድ 8.5 ነው። የአንድሮይድ ኦፕሬቲንግ ሲስተሙ የአፕል አንድሮይድ ሲስተም ደግሞ አይኦኤሱ 26 ነው። ካሜራቸውን ደግሞ ስንመለከት ያለ ባክ ካሜራው የሳምሰንግ ጋላክሲ 200 ሜጋ ፒክስል፣ 50 ሜጋ ፒክስል፣ 12 ሜጋ ፒክስል እና 10 ሜጋ ፒክስል ናቸው። አንድ ላይ አራት ከጀርባ የሆኑ ካሜራዎች አሉት። በፊት ለፊት ደግሞ 50 ሜጋ ፒክስል። አይፎን ላይ ደግሞ ስንመለከት ሶስት ካሜራዎች በጀርባ በኩል አሉት። ሶስቱም ካሜራዎች 48 ሜጋ ፒክስል ናቸው። ዋጋቸውን በምናይበት ሰዓት የሚጀምረው ከሳምሰንግ አልትራ 26 ዋጋው 300,000 አካባቢ ነው በኢትዮጵያ ያው ከ179,000 እስከ 300,000 ብር ነው በኢትዮጵያ ዋጋቸው። ሁለቱንም ስልኮች ማየት የቻልነው እንደዛ ነው። እና ሳምሰንግ ጋላክሲ 5,000 ነው። የዛኛው ደግሞ የአይፎን 17 4823 ነው የባትሪው እንትን ግን ደግሞ ቻርጅ 40 ዋት ነው የሚወስደው አይፎኑ። ያኛው ደግሞ 26 ዋት ነው ኤሌክትሪክ የሚወስደው ማለት ነው። ሳምሰንግ የሚጠቀመው ፊንገር ፕሪንት ነው። አይፎን ደግሞ የሚጠቀመው ፌስ አይዲ ነው ለሎክ የሚጠቀሙት። ቦዲያቸው ደግሞ አልሙኒየም የተሰራ ሲሆን አዋራና ውሃ አያስገባም። ውሃ ውስጥ 30 ደቂቃ አካባቢ ቢገባ ምንም አይነት ውሃ አያስገባውም፣ አዋራም አያስገባም ሙሉ ለሙሉ ማለት ነው። ጠንካራ የሚባል ማቴሪያል ነው የተሰሩት። አልሙኒየም ነው ሁለቱም ቦዲያቸው የተሰራው ከአልሙኒየም ነው። እናም ደግሞ በቀላሉ ወድቆ አይሰበሩም። ስክሪኖቻቸውም ከኋላም ጠንካራ ናቸው በጣም። በሳምሰንግ ጋላክሲ ኤስ 26 እና አይፎን 17 ፕሮ ማክስ ላይ የሰራነው ንጽጽር ይህን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። ሌላ ቪዲዮ በሌላ ንጽጽር ቪዲዮ እስክንገናኝ እንግዲህ መልካም ጊዜ ይሁንላችሁ። ሰላም ክቡራትና ክቡራን።